ተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን የሙዚቃ አልበም ከለቀቀ ጊዜ አንስቶ በጣም አነጋጋሪ የሆኑ ጉዳዮች እየተፈጠሩ እንደነበር ሁላችሁም ታስታውሳላችሁ። በዓለም አቀፍ ደረጃ ሙዚቃው ተደማጭነቱን እንደቀጠለ ነው። አሁን ደግሞ ላይ አነጋጋሪ ክስተት እንደመጣ ሰምተናል። በአፋን ኦሮሞ ሙዚቃቸውን ተወዳጅ የሆኑ የቴዎድሮስ ካሳሁን ምላሽ ይሆናሉ ብለው ያሉትን አንድ ሙዚቃ በዚሁ በዩቲዩብ በኩል አካፍለውናል። የሙዚቃው ይዘቱ ምን ይመስላል? ለቴዲ አፍሮ ምላሽ ይሆናል ብለው ያሰቡበት ምክንያት ምንድነው? በዝርዝር እናየዋለን። በሌላ በኩል እነ ሰራዊት ፍቅሬ ፍርድ ቤት ቀርበው ነበር። የፍርድ ቤት ቆይታቸው ምን ይመስል ነበር? ምን አይነት ጉዳይ ተፈጠረ? የእነ ሰራዊት ፍቅሬ ጠበቆችስ ምን አሉ? ፍርድ ቤት ውስጥ በመጨረሻ ያቀረበውና የወሰነው ውሳኔ ምን ይመስላል? ሚለውን እናካፍላችኋለን። ሌላኛው የምናነሳው ጉዳይ አምለሰት ሙጬ የተመለከተ ነው። ቴዲ አፍሮ ከሚሰራቸው ታላቅ ስራዎች ጀርባ የአምለሰት ሙጬ አሻራ ምን ይመስላል? ምን አይነት ሴት ናት? ከስራ ባልደረቦቿ የተሰጠ ድንቅ ምስክርነት ይዘናል። ጤና ይስጥልኝ የዲላይት ኢንተርቴይንመንት ቤተሰቦች፣ እኛን ተቀዳሚ ምርጫ አድርጋችሁ የምታዳምጡን ሁሉ ምስጋናችን የላቀ ነው። የእኛ ሚዲያ የተለያዩ ወቅታዊ፣ ማህበራዊ እንዲሁም አነጋጋሪና አስተማሪ የሆኑ ታሪኮችን እየዳሰሰ ወደ እናንተ የሚያቀርበው። ዛሬም በዚህ ሰዓት አነጋጋሪ የሆኑ መረጃዎችን ይዘናል። ቻናላችንን ሰብስክራይብ አድርጋችሁ እስከ መጨረሻው አብራችሁን ቆዩ። ፊንቴክ ኢንቨስትመንት ከተባለ ድርጅት ጋር እነ ሰራዊት ፍቅሬ እና ሌሎች በርካታ አርቲስቶች ወደ እስር ቤት ማቅናታቸው ይታወሳል። የተለያዩ መረጃዎችንም ስናጋራችሁ ቆይተናል። በነበራቸው የፍርድ ቤት ቀጠሮ የነበራቸውን ቆይታ ምን ይመስል ነበር የሚለውን በዝርዝር እንመለከታለን። ከሸገር ኤፍኤም ያገኘነው መረጃ እንደሚያመለክተው ከሆነ መምሪያ ፖሊስ ላለፉት ቀናት ሲያከናውን የቆየውን የምርመራ ሂደት ለችሎት ያስረዳ ሲሆን በቀጣይም የሚከተሉትን ነጥቦች ለማከናወን ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የወንጀሉን ውስብስብነት እና ስፋት መመርመር፣ የተጭበረበረውን የገንዘብ መጠን ማረጋገጥ፣ ተጨማሪ ምስክሮችን ቃል መቀበል እና የሰነድ ማረጋገጫዎችን ማሰባሰብ ዋና ዋና ነጥቦች ናቸው ተብሏል። የተጠርጣሪ ጠበቆች በበኩላቸው ደንበኞቻቸው በዋስ እንዲፈቱላቸው ጠንካራ መከራከሪያዎችን እያደረጉ ነው። መረጃዎች የሚጠቁሙት ተጠርጣሪዎቹ ታዋቂና ቋሚ አድራሻ ያላቸው በመሆኑ የመሰወር ስጋት የሌለባቸው በመሆኑ መደበኛ ስራና መተዳደሪያ ያላቸው በመሆኑ ተጠርጣሪዎቹ ያለባቸውን የጤና እክል በግምት ውስጥ በማስገባት በውጭ ሆነው ጉዳያቸውን እንዲከታተሉ የሚል ነጥቦች እንደተነሱ ነው የሸገር ኤፍኤም መረጃ የሚያመላክተው። ፍርድ ቤቱ ግን የሁለት ወገኖችን ክርክር ካደመጠ በኋላ ፖሊስ የጊዜ ቀጠሮ ላይ ብይን ለመስጠት የ14 ቀን ተለዋጭ ቀጠሮ ሰጥቷል ተብሏል። እስከዛው ድረስም ተጠርጣሪዎቹ በፖሊስ ቁጥጥር ስር ሆነው ምርመራቸውን እንደሚቀጥሉ ነው የተገለጸው። የእውቁ ድምፃዊ ቴዲ አፍሮ ባለቤት በጣም አስገራሚ የሆነ የኋላ ታሪክ ያላትና ለባለቤቷ ያላት ድጋፍ ድንቅ የሚባል መሆኑን መረጃዎችን ስንፈትሽ ተመልክተናል። አምለሰት ሙጬ ለቴዲ አፍሮ ነፃነት በመስጠት ስራው ላይ ትኩረት እንዲያደርግ ጭምር ከፍተኛ አስተዋጽኦ እንዳላት ነው የሚነገረው። እንግዲህ የዝነኛ የታዋቂ ሰው ያውም ደግሞ ገንዘብ ያለው ሰው ባለቤት ሆኖ ነገር ግን የራሷን ስራዎች ከመስራት ወደኋላ የማትል በጣም ታታሪ ሴት መሆኗን ጭምር ነው ልዩ ልዩ መረጃዎች የሚጠቁሙት። አሁን ባገኘናቸው መረጃ የስራ ባልደረባዋ አንድ ነገር ብላለች። አምለሰት ሙጬ ከምታዩትም ከምትሰሙትም በላይ የሆነች እጅግ በጣም ጀግና ሴት እንደሆነች አውቃለሁ በማለት አንዲት የስራ ባልደረባዋ ይህንን ጽሑፍ አጋርታለች። ብዙ ሰዎች ስለ አምለሰት ሲጠይቁኝ የምታደርገውን ጠንቅቃ የምታውቅ ስማርት የሆነች ሴት ናት እላቸዋለሁ። ዝም ብዬ እንዳይመስላችሁ። ከአምለሰት ጋር ለ2 ዓመታት የልብ ወግ የተሰኘ በአርትስት ቴሌቪዥን የሚቀርብ ፕሮግራም በማዘጋጀት አብሬያት ሰርቻለሁ። አጋጣሚውን አብሬ ከምሰራቸው ሰዎች ጋር በደንብ ስለምቀራረብ እንደ ቤተሰብም እሆናለሁ። ለአምለሰት እንደ ታናሽ እህት የምታዘዛት ሰራተኛዋ ነበርኩኝ። ብዙ የምማርባት ጎን ስላላት እግሯን ሰቅላ መኖር እየቻለች እንደኛ 10 ደፋ ቀና ማለቷ ስለሚገርመኝ የንጉስ የቴዎድሮስ ካሳሁን ሚስት ሆና እንዴት የሚለው ነገር ከጆሮዋ አልፎ ስለማይወርድ ቻይ ስለሆነች ይህንን እናገራለሁ ትላለች። ትሁት ነች፣ ሰው አክባሪም። አምለሰት ጋር ማንም ቢመጣ ትንሽም ትልቅም እኩል የሚከበር እንግዳ ነው። እኔን ብሎ የሚመጣ ማንኛውም እንግዳ ሰው ሁሉ ክቡር ነው፣ አክብራችሁ ተቀብላችሁ ሸኙልኝ በማለት ታስጠነቅቀናለች። ከሷ የተማርኩት ዋነኛ ነገር እንግዳ ማክበር ነው። ቢሮዋ ስትገቡ እንደ ማንኛውም ባለቤት ተሽከርካሪ ወንበር ላይ ተቀምጣ
አታወራችሁም። በራሷ እጅ የመረጣችሁትን ቡና ወይም ማኪያቶ እዛው አፍልታ አጠገባችሁ ታስቀምጣለች። ከሚሰራ ሰው ሁሉ ጋር ተስማምታ መስራት የምትችል አቅም ያላት ድንቅ ሴት ናት ትላለች። ከየትኛውም ስኬታማ ወንድ ጀርባ አንዲት ሴት አለች የሚባለው አባባል እንግዲህ እውን መሆኑን በአምለሰት ሙጬ በኩል የምናየው መሆኑ ከዚሁ እንገነዘባለን። ካስተማረን ቁም ነገር ካስጨበጠን በሚል አካፍለናቸዋል። አሁን ደግሞ ከቴዲ አፍሮ አልበም መውጣት ጋር በተገናኘ ተሰጠ የተባለውን የሙዚቃ ምላሽ እንመለከታለን። በአፋን ኦሮሞ የሚታወቁ ሁለት ድምፃውያን ምላሽ አለን በሚል አንድ ነጠላ ዜማ በዩቲዩብ በኩል ለቀዋል። ከድምፃውያን መካከል አንዱ የሆነው ቃላ ነጋሮም ለቴዲ አፍሮ ምላሽ አለኝ የሚል ሀሳቡን በማህበራዊ ሚዲያ አስቀምጦ ነበር። እንዳለውም ደግሞ ምላሽ የሚመስል የሙዚቃ ከድምፃዊ ዮሳን ጌታሁን ጋር በጋራ በመሆን ለቀውታል። የሙዚቃው ይዘት ምን ይመስላል? ለቴዲ አፍሮ ምላሽ ነው የተባለው ምክንያትስ ምንድን ነው ሚለውን እናየዋለን። ለቴዲ አፍሮ ምላሽ ነው የተባለው ይህ ሙዚቃ የሚያነሳው ስንኞች አሉት። የሀገር ካባ ለብሶ የመንደር ሰባኪ አምላክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነው ደግሞ ገዳይ የሚሉ ስንኞችን ያነሳል። ይቀጥልና ባንዳ ሀገር ሲሸጥ ባልቻ በጎራዴው ለይተን እንወቅ ጀግናና ነጋዴውን ለሀገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይነገር አድዋ ምን ያደርጋል ወሬ ቃላትን መደርደር ሞትን ሳንፈራ ወድቀናል ለሀገር አፈር እየላስን አበቃን ለበርገር እኛ ያቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። የተለያዩ ሀሳቦችን የያዘው እንዲሁም የተለያዩ ስንኞችን የቋጠረ ሙዚቃ ሆኗል። እንግዲህ ይህ ሙዚቃ ከተለቀቀ ጊዜ አንስቶ ሰዎች ልዩ ልዩ ሀሳባቸውን እየሰጡ ነው የሚገኙት። አንዳንድ ሰዎች እንደሚሉት ሙዚቃው ተገቢ ነው፣ ምላሽ መስጠቱ አስፈላጊ ነው የሚሉ አሉ። ሌሎች ደግሞ እንዲህ ያለ ሙዚቃ አስፈላጊ አይደለም፣ ምላሽ መስጠትም አስፈላጊ አይደለም፣ ከዚህ ባለፈ ሙዚቃ መበሻሸቂያ መሆን የለበትም ያሉ ሰዎችም አሉ። ሌሎችም ደግሞ ሙዚቃ የውስጥ ሀሳብን ማሳያ በመሆኑ እንዲህ መደገፉ ችግር የለውም ብለው የሚያስቡም አስተያየት ሰጪዎች አሉ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።